ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው። እኔ ጋር ፈጣሪ ይመስገን። እናንተ ጋር ቤተሰብ ሁሉ ሰላም ነው አይደል? እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። አንተስ እንዴት ናችሁ? እና ወዶቼ ዛሬ የመጣሁት ስላመሰገናችሁ ነው ሁላችሁ ነው በምን ብትሉኝ እና ያው ይሄን ቻናል ከከፈኩኝ በጣም በቅርብ ጊዜ ነው እና ያው ካለ እግዚአብሔር ካለ ብዬ ነው የከፈትኩት እና ሰው ትንሹን ያመሰገነ ነው ትልቅ ላይ የሚደርሰው አይደል? እንዴ ትንሽ ላይ ያመሰገነ ትልቅ ላይ ይደርሳል እና እግዚአብሔር የተመሰገነ ይሁን። እናንተም አላሳፈራችሁኝም፣ ከእግዚአብሔር በታች ደግፋችሁኛል፣ ያው አበረታታችሁኛል። ያው ጠንክሬ የበለጠ እንድሰራ ነው ያደረጋችሁኝ። አሁንም ከዚህ ሞር የበለጠ እንድሰራ ነው የገፋፋችሁኝ። ያው ቪዲዮ በምለቅበት ሰዓት ጎበዝ ትቻያለሽ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ እና ሰብስክራይብም ያው እያደገልኝ ነው። ይሄ ደግሞ የማን ነው? እናንተ ነው። የእናንተ እገዛ ከፈጣሪ በታች እናንተ ስላገዛችሁኝ ነው። እኔም እናንተ ባታዩ እናንተ ባታበረታቱኝ እተው ነበር፣ አልሰራም። ግን አንድ ነገር ስትጀምሩ ሰው ልጅ ጎበዝ በርቱ ሲሏችሁ የሆነ ሀሳብ ሲሰጧችሁ እናንተ ደግሞ በጣም እንድትጠነክሩ እንድትሰሩ ያደርጋችኋል እና እውነት በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። ያው በቀደም 1000 ሰብስክራይብ ገብቻለሁ። ያው እያልኩ ደግሞ ቀጥላለሁ። ሰዓቴንም እየሄደልኝ ነው። እግዚአብሔር ይመስገን። ፈጣሪ የተመሰገነ ይሁን። ላይቭ ላይም በምገባ ሰዓት ጎበዝ በርቺ ቀኒ እያላችሁ የምታበረታቱኝ በጣም አድርጌ ነው የማመሰግነው። ክበሩልኝ፣ እግዚአብሔር ይስጥልኝ ነው የምለው። ሁላችንም እንግዲህ ያው ብዙ ነን፣ ያው አዲስ የከፈትን እንግዲህ እየተጋገዝን እየተነጋገርን እንግዲህ ያው ትልቅ ደረጃ ላይ እንደርሳለን። እግዚአብሔርም ያግዘናል። እግዚአብሔር መልካም ነው ስለ ሁሉም ነገር። ያው እሱ ያስጀመረን እሱ ነው፣ ፍጻሜውንም እሱ ያሳምርልን። የሁላችንም እላቸዋለሁ ወዶቼ እና አሁንም ከጎኔ ማበረታታችሁ አይዞሽ በርቺ ማለታችሁ ከጎኔ እንዳትለዩኝ አደራችሁ እላቸዋለሁ። ያው ብዙ ልጆች ያላችሁ ጎበዝ ነገ መጨረሻሽን ደግሞ እናያለን እያላችሁ ያላችሁኝ ስላላችሁ እና አበረታቱኝ። እኔም ጋር ቤት መጣችሁ ገኒ እንደዚህ ይልን ቪዲዮ እንደዚህ ይልን ለምትሉኝም እያየሁላችሁ ነው። አሁንም እንደዛ ለምትሉኝ አይላችኋለሁ፣ ችግር የለም። ለምን እኔ ብቻ ተጠቀሜ ልቀመጥ አልልም። ሁላችንም አድገን ሁሉም ሰው አድጎ ቢሰራ ደስተኛ ነኝ። እግዚአብሔርን ሁሉም ሰው ማለት ነው። አሁን አንዳንድ ትልልቅ ሚዲያ ያላቸው ልጆች በጣም ጎበዛሉ፣ በርቱ ስሩ የሚሉ አሉ። በጣም እኛ እንድንበረታታ ትችላላችሁ፣ ይሄን እንደዚህ ያርጉ እያሉ ሀሳብ ይሰጡናል እና እነሱም እግዚአብሔር ይስጣቸው። በዚሁ ላመሰግን እፈልጋለሁ። እና እኛም ያው እርስ በርስ ነው እኛውን ያለነው ተያይዘን አንዱ ያንዱን ቪዲዮ እያየ ሰብስክራይባችንም ይጨምራል። ሰዓት ያልሞላንም ልጆች ሰዓታችን ይሞላልናል እላችኋለሁ ወዶቼ እና ይሄን ነው የምላችሁ እና በጣም ነው የማመሰግናችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላይቭ ላይ በምገባበት ሰዓት አይደለም ሌላ እኔ አንዳንዴ እንደውም ስራ ላይ ሲሆን ጥዬ እሄዳለሁ ከፍቼውና ቤቱን ቀጥ አድርጋችሁ የምትጠብቁ አላችሁ። እውነት በቃ እኔ ምን እንደምል አላውቅም በእውነት። አሁን ከሌ ብል የሆነ ማዳላት ነው የሚሆነው። ስም አልጠራም፣ ግን ሁላችሁንም አመሰግናለሁ እግዚአብሔርን። እኔ ከፍቼ ቤርኩ ሰዓት በቃ ቤቴን እንትን እያላችሁ በቃ የምታበረታቱኝ በአጠቃላይ በጣም ነው የማመሰግናችሁ እግዚአብሔርን። እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። ነገም እኛም ሰርተን ትልቅ ደረጃ ላይ እንደምንደርስ አኪት ሙሉ ተስፋ አለኝ እና እግዚአብሔርም ያደርግልናል እና እንደዛ እላችኋለሁ ወዶቼ። አሁንም እንበርታ፣ ሁላችንም ተያይዘን አንድ ሆነን መስራት አለብን። ያው የከሌ ሳንባባል አንዱ ያንዱን ቪዲዮ እያየን እንደዛ መጠንከር መስራት አለብን። እንግዲህ ደግሞ እግዚአብሔርም ያግዘናል አይደል እንዴ ወዶቼ?
እና እንደዛ እላቸዋለሁ እንግዲህ እና ወዶቼ እንግዲህ እግዚአብሔር ሁላችንንም ያግዘን። አንዳችን የአንዳችንን ቪዲዮ እያየን ያው እርስ በርሳችን እየተጋገዝን እንግዲህ ሁሉንም እናልፈዋለን። እግዚአብሔር ደግሞ ይረዳናል እና ሁላችንም እንደዛ እናደርጋለን። አሁን እኔ እንግዲህ ብዙዎቹ እንደኔው አዲስ ናቸው፣ አዲስ የከፈቱ ናቸው እና እንግዲህ ያው አንዳንዴም ፌመስ የሆናችሁ ማበረታቱን እኛንም እሺ፣ አንዳንዴም ሼር አድርጉልን እኛ እንድንበረታታ አድርጉን። ያው ሁሉም አንድ ብሎ ነው ሁለት የሚለው፣ አንድ እያለ ነው ሁለት የሚባለው። እኛም እንግዲህ እግዚአብሔር ከረዳ ያው ትልቅ ደረጃ ላይ እንደርሳለን እና እንደዛ ናችኋለሁ ወዶቼ። በተለይ ያው ሁላችንም ስደት ላይ ያለን እንግዲህ ሀገራችን ገብተን የምንሰራበት አንዳንድ ነገር ብለን ነው የከፈትነው። እንግዲህ እግዚአብሔርም የልባችንን የውስጣችንን አይቶ ይረዳናል፣ ደግሞ ማምናለው ይረዳናል። እሺ እና እንደዛ እላችኋለሁኝ። አሁንም ማበረታታችሁ አይለየኝ፣ ኮሜንታችሁ፣ ላይካችሁ እና እንደዛ እያደረጋችሁ ሁላችንም አንድ ላይ ሆነን እንበረታታለን። እኔም እንደዛው ማለት ነው። የኔ ብቻ ቻናል ይደግ አይደለም፣ ሁላችንም እንደዛው መሆን አለብን። አንዱ የአንዱን ቪዲዮ እኔ ዛሬ አንዷን ካየው ነገም አንዷ መታየኔን እንደዛ እያለ ተባብረን ለራሳችን እንትን ማለት አለብን እላችኋለሁ ውዶቼ። መታችሁም ታበረታቱኝ፣ ላይክ ኮሜንት ያደረጋችሁ በርቺ ለምትሉኝ ደግሞ በጣም አድርጌ ነው ማመሰግናችሁ እና እንደዛ ነው እላችኋለሁ። አንዳንዴ ደግሞ እንደዚህ የወጣቸው ቪዲዮም ስሩ፣ እሺ ራሳቸውን ቅረጹ፣ አትፍሩ። እና ያው አንዳንድ ልጆች ቪዲዮ ላይ ስትወጡ ፈራለን ትላላችሁ። እውነት ካሜራ ላይ እንደኔ የሚፈራ የለም። ግን አንድ ነገር ደግሞ ወስናችሁ ሰራለሁኝ ካላችሁ ምንም ነገር መፍራት የለባችሁ። ጠንክራችሁ መስራት አለባችሁ። ለምን ምንም የሚያስፈራ ስርቆት ነው የሚያስፈራው እኮ ስርቆት ነው። እዚህ ጋር በገዛ ስልካችሁ ነው የምትወጡት እና ስርቆት ነው የሚያስፈራው ውዶቼ። እንዳትፈሩ፣ ተያይዘን እናልፈዋለን። ሁሉንም ተጋግዘን ማለት ነው። እግዚአብሔር ደግሞ ይረዳናል። ሁላችንም ተያይዘን ሁሉን እናልፋለን እላችኋለሁ እና በርቱ፣ አብረን እንደግ፣ አብረን እንስራ። አንዱ ያወቀውን አንዱ ያላወቀውን አንዱ እያለን እንግዲህ ያው ነገ ደግሞ ትልቅ ደረጃ ላይ ደርሰን ወይ ይሄ ቻናል አድርጎ ብዙ ነገሮች የራሳችን ህይወት ተመክሮ ያለፍንበትን ስደት ላይ ምን እንዳጋጠመን ነገ ደግሞ ትንንሽ ታናናሽ እህቶቻችን ልናስተምርበት እንችላለን። ይሄን ቻናል በስደት ላይ የህይወታችንን ገጠመኞች ነገ ትልቅ ቻናል ሆኖ ልናስተምርበት እንችላለን። ሁላችንም አምቀን የያዝነው ነገር ነገ በዚህ ላይ ሰው ልናስተምር እንችላለን። እንግዲህ እግዚአብሔር ደግሞ ለዛ ይርዳል ፈጣሪ እና ሁሉም የራሱ ያው በህይወቱ ሲኖር ሁሉም ገጠመኝ ያለው የህይወት ፈተና አለ፣ ብዙ ውጣ ውረድ አለ። አምቀን የያዝነው ብዙ ነገሮች አሉ እና ያንንም ቻናሉ አድጎ ልናስተምርበት እንችላለን። አሁን ላይ ስደት ላይ ለሚመጡት ወደፊት ስደት ብለው ለሚመጡ የማያውቁትን ነገር እንዲያውቁ አድርገን ያው ቻናሉ ትልቅ ሲሆን ደግሞ ሁሉም ሼር ያደርጋል እና እንደዛ የሚል ነገር አለ። ሁላችንም ስደት ላይ ስንኖር ብዙ ያመቅናቸው ነገሮች አሉ እና እንደዛ እላችኋለሁ ወዶቼ እና አበረታቱኝ እባካችሁ። አሁንም እገዛችሁ እንዳይለየኝ እሺ። አደራ አደራ ነው የምላችሁ። የስደት እህታችሁ ነኝ። አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ኮሜንታችሁ አይለየን። አበረታቱኝ። ሁላችንም እንበረታታ። እኔ ብቻ ሳይሆን ሁላችሁም አንድ ላይ ሆነን የአንዱን እያየን እንበረታታለን። እህቶቼ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። እህት ወንድሞቼ ክበሩልኝ፣ በጣም እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ እውነት እና በጣም ደስ ብሎኛል። በእናንተ ነው ደስታዬና እግዚአብሔር ያክብርልኝ።
እና ሰላም ሁኑልኝ። ሰላማችሁ ይብዛ።